آمين. والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. وبعد مستمعي الكرام، السلام عليكم ورحمة الله وبركاته. إن شاء الله بالله فقد የቁርአን ተፍሲር ማብራሪያን እንጀምራለን بإذن الله. بسم الله الرحمن الرحيم. الحمد لله رب العالمين. سورة الفاتحة مكية وآياتها 7. سورة الفاتحة مكينات مالت ከሂጅራ በስተፊት የወረደች ናት ማለት ነው። አንቀጾቿ 7 ናቸው። እንግዲህ ኢንሻአላህ የቁርአን ተፍሲር ስንጀምር መኪ መደኒ እያለ የቁርአን አንቀጾችን ይከፋፍላቸዋል። ምን ማለት ነው? ከዚህ ላይ አንድ ዚህ ትምህርቱን እንሰጣለን። ከዛ በኋላ መኪይና መደኒ በሚለው ብቻ እናልፋለን። መክይ ማለት ምን ማለት ነው? አሁን እንደያዝነው ምዕራፍ ከሂጅራ በስተፊት የወረደ ማለት ነው። ነብዩ አለይሂ ሰላቱ ወሰለም መካን ትተው ወደ መዲና ሳይሄዱ በስተፊት የወረደው የቁርአን አንቀጾች መክይ ነው የሚባሉ። ከዚያ በኋላ የወረዱት ደግሞ መደኒ በሚባል ይሰየማሉ። ቦታው የወረዱበት ቦታ ሳይሆን ጊዜው ነው ማለት ነው። ምሳሌ ሂጅራ ከሄዱ በኋላ ወደ መካ መተው መካ ላይ ቢወርድም መደኒ ነው የሚባለው ሂጅራ በስተኋላ ስለሆነ ማለት ነው። ይሄንን ጥሩ አድርገን መያዝ አለብን። ሁሉ ጊዜ መክይ ማለት መካ የወረደ፣ መደኒ ማለት መዲና የወረደ ብለን እንዳንይዘው ማለት ነው። ማስጠንቀቂያ ነው። ቢስሚላሂ الرحمن الرحيم። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እጀምራለሁ ማለት ነው። ረህማን እና ረሂም የአላህ ስሞች ናቸው፣ ወስፎችም ናቸው። በጣም አዛኝ ሩህሩህ የሚለው ለአላህ ባህሪያቶች ናቸው። ሁሉ ጊዜም ቢሆን ቢስሚላህ الرحمن الرحيم የሚለው በሙሉ ምን ጀምርበት ቢስሚላህ ማለት ባጃራናት እስሚ የሚለው መጅሩር ስለሆነ ጃር መጅሩሩ የሚንጠለጠለው በምንድነው? አቅራኡ እየቀራን ከሆነ አቅራኡ ቢስሚላህ፣ እየጻፍን ከሆነ አክቱቡ ቢስሚላህ፣ እየበላን ከሆነ ቢስሚላህ የምንለው አኩሉ ቢስሚላህ ነው። በአላህ ስም አነባለሁ፣ በአላህ ስም እጽፋለሁ፣ በአላህ ስም እጠጣለሁ፣ በአላህ ስም እበላለሁ። እንደዚህ ነው የሚንጠለጠሉበት። ይህ ነው። አሁንም ቢስሚላህ الرحمن الرحيم ማለት በአላህ ስም እጅግ በጣም ሩህሩህ በሆነውና በጣም አዛኝ በሆነው ስሙ እጀምራለሁ ቂራአቴን ማለት ነው። አልሐምዱ ምስጋና ሊላሂ ለአላህ የተገባው ነው። ረቢል ዓለሚን ለዓለማት ጌታ። እንግዲህ ዓለማት ጌታ የምንለው ዓለማት ዓለሚን አጠቃላይ ማሲ والله ያለ ዓለም ዓለማት ዓለሚን ያለው ለሶስቶች ዑቀላ ነው ይላል። መጀመሪያ ዓለም ያለው ማሲ والله ነው። አላህ ሌላ ያለ ዓለም ይባላል። የዚያ ሁሉ ጌታ ማለት ነው። እንግዲህ ዓለሚን ያለው ደግሞ ዓለምን ዓለሚን ብሎ ጀምዑታል። የሰው የጂን የመላእክት የሸያጢን ጌታ ማለት ነው። ዓለሚን በያና በኑን ሲጀመዑ ለነዚህ ለአራት ዑቀላዎች ጌታ ማለት ነው። እነዚህን የጀመረበት እንደነገርኳችሁ አንዱ ማን ነው ከተባለ ዓለም ነው። ዓለምን ዓለሚን እና የነዚህ የጂን የሰው የመላእክት የሸያጢን ጌታ ለሆነው አላህ ምስጋና ይገባው ማለት ነው። እንዲህ ስንል ለሌሎቹሳ የነዚህ አራቶች ዑቀላ ብቻ ነው ወይ እንዳንል من كان ربا لهؤلاء وللغير بالأولى
ለነዚህ ናቸው የጌትነት ስሜት የበላይነት ስሜት የሚሰማቸውና እነዚህን አምላካቸው ከሆነ ለሌላውማ በአውላ ጌታቸው ነው ማለት ነው። الرحمن الرحيم الرحماني እጅግ በጣም ሩህሩህ الرحيم በጣም አዛኝ ለሆነው አላህ ምስጋና የተገባው ነው። ማሊክ የውሚዲን መሊክ የውሚዲን ሁለቱም ይቀራበታል። ቂራአታን መሽሩየታን መሊክ የውሚዲን ማሊክ የውሚዲን አሁን በዚህ ላይ ባገኘነው ማሊክ የውሚዲን ማለት የፍርዱ ቀን ባለቤት ለሆነው አላህ መሊክ የውሚዲን ብለን ከተረጎምነ የፍርዱ ቀን ባለስልጣን ለሆነው መሊክ ባለስልጣን ነው። የፍርዱ ቀን ባለስልጣን ለሆነው አላህ ምስጋና ይገባው ማለት ነው። اهدنا الصراط المستقيم ይቅርታ ኢያከ ነዕቡዱ ኢያከ ነዕቡዱ አንተን ብቻ እናመልካለን ወኢያከ አንተን ብቻም ነስተዒኑ እገዛ እንጠይቃለን። አንተን ብቻ እናመልካለን አንተን ብቻ እገዛ እንጠይቃለን። እዚህ ጋር የነው ቃዒዳ ኢያከ ያለውን ተነዕቡዱ ያስቀደመው ለሐስር ነው ይላል። تقديم المعمول على العامل يفيد الحصر ይላል። معمول የሚባለው ኢያከ ነው። نعبد فعل ነው عامل ነው ሚንተለተለው በነዕቡድ ነው ኢያከና ታዲያ ኢያከ አንተ ነዕቡዱ ኢያከ አላልንም። ነዕቡዱ ኢያከ ብንል አንተን እንገዛለን ነበር። ግን አንተን ብቻ ሌላን ምንም አንጨምርም የሚለውን የሚያስጠቅማን ኢያከ ስለተቀደመ ነው። አንተን ብቻ እንገዛለን እናመልካለን ወኢያከ ነስተዒኑ በአንተን ብቻ እገዛ እንጠይቃለን። አንተን ብቻ ነው እገዛ የምንጠይቀው። ይሄም ትልቅ ተውሂድ ነው። اهدنا الصراط المستقيم እዚህ ላይ ቁሉ ይቀደራል። በሉ ምን اهدنا الصراط المستقيم ቀጥ ያለውን ጎዳና ምራን በሉ። ይሄ ምራን የሚለው ተሕሲሉ ሐሲል ይሆናል ይላል። የተገኘውን መለመን ማለትም እኛና መንገድ ላይ ነው ያለን የተቀናው መንገድ ምራን ማለት ምን ማለት ነው ሲል እዚህ ጋር ትርጉሙ ኢህዲና ማለት ወፍቅና ወይም ምራ እንትን ግጠመን على الصراط المستقيم دوام ቀጥ ባለው መንገድ ላይ መዘውተርን ግጠመን ማለት ነው። መዘውተርን ያ አዩሃ الذين آمنوا آمنوا እንደሚለው እናንተ ያመናችሁ ሰዎች እመኑ ማለት ያመኑትን እመኑ ማለት ምን ማለት ነው? ተሕሲሉ ሐሲል የተገኘውን እንደማስገኘት ይሆናልና እናንተ ያመናችሁ ሰዎች በኢማናችሁ ላይ ዘውትሩ ማለት ነው። እዚህ ላይም እህዲና ማለት እህዲና ምን ተውፊቅ ወፍቅና دوام على الصراط المستقيم ነው። ቀጥ ባለው መንገድ ላይ መዘውተርን ግጠመን ማለት ነው። እንዲህ ተብሎ ካልተተረጎመ ቀጥ ያለው መንገድ ምራን ማለት ያለንን ነገር መለመን እንዳይሆን ባለው ነገር ላይ መዘውተርን እስከ ሞተለት ድረስ ግጠመን ማለት ነው። صراط الذين أنعمت عليهم ይሄ በደል ነው። اهدنا الصراط الذين ማለት የነዚያን ሰዎች መንገድ ምራን ወይም በእነዚያ ሰዎች መንገድ ላይ መዘውተርን ምራን أنعمت عليهم በእነሱ ላይ በጎ ዋልክላቸውን ሰዎች መንገድ ላይ መዘውተርን ምራን። እነማን ናቸው በእነሱ ላይ በጎ ዋለላቸው? ሱረቱ ኒሳ ላይ በአንድ አንቀጽ ሰብስቧቸው መጥቷል። በእነሱ ላይ በጎ ዋለላቸው ሰዎች እነማን ናቸው ካልና ሱረቱ ኒሳ قال سبحانه وتعالى ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا
ይሄ አንቀጽ ሰብስቧቸዋል። እነማናቸው? አላህ ሱብሓነሁ ወተዓላ በጎ ያለላቸው ሰዎች መንገዳቸውን የምንለምነው ነብያቶችን፣ ስዲቆችን፣ ሹሃዳዎችን፣ ሷሊሖችን የነዚህን የአራት ሰዎች አይነት መንገድን ምራን ወይም በእነሱ መንገድ ላይ መዘውተርን ግጠመን ማለት ነው። ገይሪል መግዱቢ ዐለይሂም ያልተቆጣህባቸውን በእነሱ ላይ ያልተቆጣህባቸውን ወለዷሊን አሚን ያልተሳሳቱትንም እንግዲህ ገይሪል መግዱቢ ያልተቆጣህባቸው ሲል የተቆጣባቸው እነማን ናቸው? አይሁዶች ናቸው። የእነሱን መንገድ ሳይሆን አይሁዶች አላህ ሱብሓነሁ ወተዓላ ተቆጥቶባቸዋል እያወቁ የሚያጠፉ ስለሆኑ። ወለዷሊን ያለው ደግሞ ያልተሳሳቱ እነሱ እነማን ናቸው? ሁሙ ነሳራ ነሳራዎች ናቸው። ባለማወቅ ይሳሳታሉ። የነሱን ሳይሆን የአንቢያዎችንና የሹሃዳዎችን የሷሊሖችን መንገድ ምራን በሉ ይለናል። ይሄን ይመስላል ጥሬ ተፍሲሩ የፋቲሃ። ወደ ፈዲላው ወይም ወደ ሰበብ ተስሚያ ስንሄድ ደግሞ ለፋቲሃ ብዙ ሰበብ ተስሚያ አለ። ፋቲሃ ትባላለች አንዷ ስሟ። ሱረቱል ፋቲሃ ተብላ ትጠራለች። ፋቲሃ ማለት መክፈቻ መጀመሪያ ማለት ነው። የምን መጀመሪያ? በቁርአኑ ላይ በጽሁፍ የተጀመረችው በፋቲሃ ነው ቁርአኑ የተጀመረው። ወይም መክፈቻ መጀመሪያ ማለት ሶላት ላይ መጀመሪያ የምትቀራው እሷ ስለሆነች ፋቲሃ ተብላ ተጠርታለች ማለት ነው። ወቃሉ ለሃ አልፋቲሃ አይ ፋቲሃቱል ኪታብ ኸጠን በጽሁፍ የቁርአኑ መጀመሪያ ስለሆነች ማለት ነው። ወይም ማንኛውም ሰው ሪሳላ ሲጽፍ ፋቲሃን ያስቀድም ነበረ። ወይም ደግሞ በቂራ ወቢሃ ቱፍተተውል ቂራአቱ ፊ ሶላዋት ሶላት ላይ ፋቲሃ ሳይቀራ ሌላ ይቀራ በየረካው ሁላ እሷ ትቀራለች። በዚህ ምክንያት ፋቲሃ ተብላ ተጠርታለች። ኡሙል ኪታብም ሁለተኛ ኡሙል ኪታብ ሱረቱ ኡሙል ኪታብ ተብላም ትጠራለች በጅምሁሮች ዘንዳ። وقد ثبت في الصحيح عند الترمذي وصححه عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم الحمد لله رب العالمين أم القرآن وأم الكتاب. كأبو هريرة بتزجبوا حديث رسول عليه الصلاة والسلام الحمد لله رب العالمين أم القرآن تبالالش مارنو وأم الكتاب تبالالش وسبع المثاني بميلم تسيمالش እንግዲህ ኡሙል ኪታብ የተባለችው ምክንያቱ ለምንድነው ይላሉ? የቁርአኑን ማዕና አጠቃላይ እዚህ ውስጥ አለ። አላህ Subhanahu Wa Ta'ala ለከፈተላቸው ሰዎች ፋቲሃ ውስጥ የ30 ጁዝ ቁርአን ማዕና መድሙን ነው ተጠቅሎ አለ። ያኒ ተውሂድ አለበት፣ توحيد الألوهية وتوحيد الربوبية توحيد الأسماء والصفات الذي فاتحة عليه عندما نوقع معلمنا الزيان باللفة علو يسلاسو جزء قرآن معنا زي سلة التكللة أم الكتاب تبلالش علو بتجماري من تبلالش جمو سبع المثاني مالت سبعة تنكسوش يالوات مالتنو ምሳሌ ማለት ደግሞ ተደጋጋሚ እየተደገመች የምትቀራ ሶላቱ ላይ በየርካው ትደገማለች። ሌላ ሱራ እኮ ከአንድ ጊዜ በላይ ይቀራል። በዚያ ምክንያት መሳኒ ተብላለች ነው። ወልቁርአኑል ዐዚም የሚባልም ስያሜ ያላት ወይቋሉ ለሃ አልሐምዱ ሱረቱል ሐምዱሊላህ ተብላም ትጠራለች። አልሐምዱ የሚለው አልዚህ ላይ ስላለ ወይቋሉ ለሃ الصلاة سورة الصلاة تبالالج فاتحة سورة الصلاة تبالالج لمن كنا
لقوله صلى الله عليه وسلم عن ربه قسمت الصلاة بيني وبين عبدي رسول عليه الصلاة والسلام قسمت الصلاة له الصلاة مالت فاتحة مالنا إيه الله سبحانه وتعالى بحديث القدس لنبي عليه الصلاة والسلام سينغراچو ነው قسمت الصلاة مالت فاتحة كفياتالله ማለት ነው بيني بنينا وبين عبدي بباريه መካከል አሉ እንዴት ነው እሱ አባባል ሐዲሱን የተሟላ አርገን ስንናገረው إذا قال العبد الحمد لله رب العالمين قال سبحانه وتعالى حميدني عبدي باريه አመሰገነኝ ይላል وإذا قال الرحمن الرحيم يميلون سيانب دمو قال الله أثنى علي عبدي باريه أودسن يلال فإذا قال مالك يوم الدين قال الله سبحانه وتعالى مجدني عبدي باريه ألاكن يلال وإذا قال إياك نعبد وإياك نستعين قال هذا بيني وبين عبدي قسمت ያለው ይሄ ነው እንግዲህ هذا بيني وبين عبدي ይሄ በእኔና በባሪያዬ መካከል ነው إياك نعبد የሚለው ለአላህ ነው وإياك نستعين ይሄ ደግሞ በአንተ እንታገዛለን የሚያግዘን አላህ ነው ይሄ በእኔና በባሪያዬ መካከል ነው ይላል አላህ ولعبدي ما سأل ለባሪያዬ ደግሞ የለመነው ይሰጠዋል የጠየቀው ይሰጠዋል አለ فإذا قال اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين قال الله هذا لعبدي ولعبدي ما سأل ይሄ ለባሪያዬ ነው ባሪያዬ ደግሞ የጠየቀው ይሰጠዋል በሚል አላህ Subhanahu Wa Ta'ala እንዲህ አይነት በሐዲስ አልቁድስ ለነብዩ ነግሯቸዋልና ሱረቱ ሶላትም ተብላ ትጠራለች ይለናል የፋቲሃ ትርጉም እዚህ ላይ ጨርሰናል ሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ